በዛ አመት ለከሪና በጣም አስቸጋሪ ወይም ደግሞ ከባድ የሚያደርገው የሷ ፊልሞች ፍሎፕ መሆን ወይ ደግሞ የፕሪያንካ ፊልሞች ስኬታማ መሆናቸው ብቻ አልነበረም። በሰዓት የወጡ መረጃዎች እንደሚያሳዩት በዚህ አመት ከሪና አዋርዷን ብቻ ሳይሆን ፕሪያንካ የቀማቻት እንዲያውም ቦይፍሬንዷን ሻሂድንም ቀምታታለች የሚሉ ዜናዎች ወጥተው ነበር። በ2007 ዓመተ ምህረት ያ ቪዲዮ ከወጣ በኋላና ሰዎች ከተቀባበሉት በኋላ ሻሂድና ከሪና ቢለያዩ ፕሪያንካ ግን ሻሂድን ወደ ህይወቷ እንኳን ደህና መጣ ብላ ነበር የተቀበለችው። በእርግጥ ከሚኔ የሚለውን ፊልም በሰሩ ሰዓት ፕሪያንካና ሻሂድ የፍቅር ግንኙነት አላቸው የሚለው ወሬ እንደ ወሬ ብቻ እየታየ ነበረ። ይህንን ማህተም የመታለት ግን ኢንከም ታክስ ኦፊሰሮች በጠዋት ወደ ፕሪያንካ ቤት በመሄድ ፍተሻ ባደረጉ ሰዓት ቲሸርቱን አውልቆ ከወገብ በላይ እርቃኑን የነበረው ሻሂድን የሚታይበት ፎቶና ቪዲዮ በጣም ቫይራል ሆነ። ከሪና ይህን ነገር በሰማች ሰዓት በጣም ተጎድታ ነበር ብለዋል። በዛም ምክንያት በትወናም ይሁን በፊልሟ ምንም አይነት ነገር ማግኘት ስላልቻለች በአክሰንቷ አስተያየት መስጠት ጀመረች። ይህንን አስተያየቷን ከሰማች በኋላ ፕሪያንካም ዝም አላለችም። መልስ የሰጠቻትም የኔ አክሰንትማ የመጣው ቦይፍሬንዷ ሰይፍ አሊ ካን ይህን አክሰንት ካመጣበት ቦታ ነው ብላ አረፈችው። ለነገሩ ከሪናና ሰይፍ ተሸንን በሚሰሩ ሰዓት ሁለቱ በጣም ተቀራርበዋል፣ የፍቅር ግንኙነት አላቸው የሚለው ወሬ በጣም በዝቶ ነበር ሚዲያው ላይ። ግን የፕሪያንካ ይሄ ንግግር ነገሩን የበለጠ እውነት እንደሆነ ማረጋገጫ ሆነላቸው። እንደሚባለው ከሆነም ይሄ ካትፋይትም ረጅም ርቀት ሄደዋል የሚባለው። አንድ ጊዜ እንዲያውም ከሪና ስትጠየቅ ለምንድነው ሁል ጊዜ አንቺና ፕሪያንካን ሚዲያ የሚያፎካክራችሁ ብለው ሲሏት ከሪና የመለሰችው እኔ እንኳን ከራኒ ሙከርጂ በስተቀር ከኔ ጋር የሚፎካከር አለ ብዬማ አልልም ብላ ነበር የመለሰችው። ለዚህ መልስ የሰጠችው ደግሞ ፕሪያንካ በጣም በአስገራሚ ሁኔታ ነበረ ያለችው። ከሪና እንደዚህ ማሰባማ ትክክል ናት፣ ምክንያቱም እሷ ከኔ ታላቅ ናት፣ እኔ ደግሞ ገና ልጅ ነኝ ብላ ነበር መልስ የሰጠችው። ቢሆንም ግን ፕሪያንካ ናሽናል አዋርድ አሸንፋ ነበር። ከሪና ደግሞ ይህን እድል አላገኘችም ነበር። ለዚህም ደግሞ ምክንያት ካላት ብለው ለከሪና በሚጠይቋት ሰዓት የመዱር ፐንዳርከር በጣም ቆንጆ የምትዩ ፊልም ምንድን ነው ብለው ነበር ያሏት። ከሪናም የመዱር ፐንዳርከር በጣም ምርጥ ፊልምማ ሂሮይን ነው ብላ መልስ ሰጠች። ከዛም ጋዜጠኛው መልሶ የመዱር ፐንዳርከር ፋሽን የሚለው ፊልም እኮ በጣም ምርጥ ነው፣ በዛ ላይ ደግሞ ፕሪያንካም ናሽናል አዋርድ ተሸልማበታለች ብለው አላየሽም ወይ ብለው አሏት። ከሪና የመለሰችውም እኔ በጣም ወደው የመዱር ፐንዳርከር ፊልም ሂሮይን ነው፣ በቃ ቆንጆ እሱ ነው ብያለሁ፣ እሱ ነው ብላ ነበር ያለችው። እንደገና ደግሞ የናሽናል አዋርድ ከሆነ ጥያቄው እኔ አዋርድ ምናምን ብዙም ዋጋ አይሰጠኝም፣ ስራዬ ላይ ብቻ ነው ትኩረት ማድረገው በማለት ነበር ያጣጣለችው። ፕሪያንካም ለዚህ መልስ የሰጠችው ማር ከመረራት ምን ይደረጋል በማለት ነበር ያለፈችው። ከዛም ያ ሁሉ ነገር አለፈ። ፕሪያንካ ቾፕራም ደግሞ ወደ ሌላ ኢንዱስትሪ ሄደች። ከዛ በሁለቱ መሃል ያለው ንክሻም ቀስ እያለ መቀነስ ጀመረ። በ2009 ዓመተ ምህረት ለመጀመሪያ ጊዜ ካፌ ዊዝ ከረን በሚለው ፕሮግራም ላይ ፕሪያንካና ከሪና አንድ ላይ ተገኙ። በዛ ፕሮግራም ላይም ሁለቱ በግል ህይወታቸውም ስለ ስራ ህይወታቸውም ያለ ነገር ጠቅላላ በግልጽ ተነጋግረውበታል። ቢሆንም ግን ከረን ያው የፕሮግራሙን ጨዋታ ወይም ውበት ለመጨመር ሲል ቆየት ያለ ንግግራቸውን እያነሳ ሲጠይቃቸው የመለሱለት አንድ መልስ ነው። ድሮ ሁለታችን አንተዋወቅም ነበረ፣ እንዲያውም ብዙ ጊዜ አብረን አሳልፈን ስለማናቅ ለዛ ነበረ እንደዛ የምንባባለው በማለት አልፈውታል። ስለዚህም እዛው ሾው ላይ በመጡ ሰዓት በሁለቱ መሃል ያለው አለመግባባት ሁሉም ነገር እንደተፈታና ህይወታቸውንም ወደፊት እየመሩ መሆኑን ግልጽ አድርገው ወጥተዋል። በፕሪያንካ በኩል ያለው ችግር እንዳለ አበቃ ቢባልም ከሪና ግን እድሏ ሆና ችግር የሚያጣት ሴት አልነበረችም። በ2009 ዓመተ ምህረት ከሪና ከሰይፍ አሊ ካን ጋር ቁርባን የሚል ፊልም ሰርታ ነበረ። የፊልሙ ፖስተርም ለእይታ በበቃ ሰዓት ከፊልም ኢንዱስትሪ ጀምሮ እስከ ፖለቲካ ላይ እስካሉ ሰዎች ድረስ ሊንጫጩበት የቻሉት ፖስተር መሆን ቻለ። ምክንያቱም ደግሞ የፊልሙ ፖስተር ላይ ከሪና ከላይ ምንም ልብስ አልለበሰችም ነበር። የሴቶች መብት ተከራካሪዎች የሚባል የፖለቲካ ላይ ያሉ ትልልቅ ሰዎች እንዳለ የፊልሙን ፖስተር በመቃወም ይሄ ብልግና ነው፣ አስነዋሪ ነው በማለት ትልቅ ተቃውሞ ሊያጋጥመው ቻለ። በከተማው ላይ የተለያዩ ቦታዎች ላይ ተለጠፉ የነበሩ ትልልቅ ፖስተሮች በእሳት ማቃጠል፣ ቀዶ ማውረድ የሚለው ነገር እንግዲህ እየተበራከተ ሄደ። እንዲያውም ፊልሙም እንዳይወጣ ብለው እስከ መከልከል ድረስ ተቃውሞ ነበር ያሰሙት። እንዲያውም ሙምባይ ውስጥ ያለ አንድ የፓርላማ አባል ጂቴንደር ጅናቭሌ እንዳለው ከሆነማ ሁላችንም ተሰብስበን አንድ ላይ ሄደን ከሪና ቤት ገብተን ሳሪ እናለብሳታለን፣ ሙሉ ቀሚስ እናለብሳታለን ነበር ያሉት። उनको शर्म आनी चाहिए करीना कपूर को और सैफ अली खान ጋር በጅረንጊ ባይጃን የሚለውን ፊልም መስራት እድል አጋጠማት። ፊልሙ ደግሞ ከፓኪስታን ጋር የተያዘ ታሪክ ያለው ነበር። በፊልሙ ላይ ሙኒን ፐቨን ወይም ሰልማን ካን ወደ ፓኪስታን ወደ ቤቷ መመለስ ነበረበት። አሁንም ሌላ አነጋጋሪ ነገር ደግሞ የተፈጠረው ስለዚህ ፊልም ጉዳይ ቢቢሲ ላይ ከሪና ስትጠየቅ የተናገረችው እኔ ፓኪስታን ብሄድ በጣም ደስ ይለኛል፣ እንዲያውም ከላሆር ብዙ ጊዜ ነይ ተብዬ ተጠርቻለሁኝ፣ ምክንያቱም የሰይፍ ብዙ ቤተሰቦች እዛ አሉ፣ እኔም ወደዛ መሄድ በጣም ፈልጋለሁ፣ በተለይ ደግሞ ለምግባቸው ስል፣ ምክንያቱም ፓኪስታን ውስጥ የሚገኝ ምግብ በጣም ጣዕም አለው፣ እኔ ደግሞ በጣም ወዶ አይነት ምግብ በብዛት አለ እዛ
ስለዚህ እንግዲህ በቀጣይ እኔና ሰይፍ ፕላን አድርገን ወደዛ መሄዳችን የማይቀር ነው ብላ ነበር መልስ የሰጠችው። እቺን አንድ ቃል አገኘን ብለው ሶሻል ሚዲያ ላይ ቆራርጠው እየተቀባበሉት ለፓኪስታን በጣም ፍቅር አላት ወይም ደግሞ ፓኪስታንን በጣም ተወዳለች ከሪና እያሉ ጉዳዩን በሌላ አቅጣጫ እንዲወሰድ አደረጉት። ልክ እንደዚህ አይነት ነገር ከሪና በህይወቷ መቼም አቷት አያውቅም። ሁል ጊዜ የሰራችው ያረገችው ነገር ጠቅላላ አነጋጋሪ ነው የሆነው በማህበረሰብ ውስጥ። ሌላው ቀርቶ በትክክለኛ ህይወቷ እንኳን ያረገችው የጋብቻ ፕሮሰስ ወይም ደግሞ ሰርጓ በጣም ትልቅ አነጋጋሪ ነገር ፈጥሮ ነበር። ልክ ሰይፍ አሊ ካንና ከሪና ተጋቡ የሚለው ዜና እንግዲህ ሚዲያ ላይ ከወጣ ጀምሮ በጣም ሁሉም ማጣጣልና መውቀስ ጀመረ። እንዲያውም ብዙዎቹ ያሉት የሂንዱ እምነትን አጣጠለሽ ነው አንቺ ከአንድ ሙስሊም ጋር ልትጋቢ የቻልሽው፣ እንዲሁም ደግሞ የአንቺ ሰርግሽ የሚያሳየው ላቭ ጅሃድን እንዲያበረታታ ነው፣ ወይም ሌሎች ሰዎችም የሂንዱ እምነትን ትተው ሙስሊም አግብተው ወደ እስልምና እንዲገቡ የሚመራ ነው። ስለዚህ ይሄ የማይሆን ነው፣ የማይረባ ነው የሚሉ ብቻ ብዙ የሚያስጠሉ ቃሎችን በማንሳት በግል ህይወቷ ላይ በጣም ማጣጣል አጋጥሟት ነበር። በሰዓቱም ደግሞ ይሄ ላቭ ጅሃድ የሚባለው ነገር በጣም በኃይለኛው እየተቀጣጠለ የነበረበት ሰዓት ነበር። ጉዳዩ በጣም መነጋገሪያና ትልቅ ወሬ ሆኖ ሲነሳ ግድ ሆኖበት ሰይፍም ወደፊት መጥቶ ስለ ጉዳዩ ምክንያት ለመደርደር መናገር ግድ ሆነበት። ሰይፍም ያለው እኔና ከሪና ብንጋባም እስልምናን መቀበል አያስፈልጋትምም፣ እኛ እናስገድዳትም፣ ያስገድዳትም ሰው እንደሌለ እመኑ ብሎ ነበር የተናገረው። የሚዲያ መረጃዎች እንግዲህ እንደሚያሳዩት ሰይፍ ይሄን ቃል ከሰጠ በኋላ ጉዳዩ ትንሽ ቀዝቀዝ ማለት አዝማሚያ አሳይቷል። በመቀጠልም ደግሞ በከሪና ህይወት ውስጥ የተነሳው ሌላ አነጋጋሪ ነገር ምናልባት ከሪና በህይወቷ መቼም ልትርሳው ማትችለው ይሆናል የሚባለው ነው። ምክንያቱም በአሁኑ ልጆችም ስለተወለዱ ጉዳዩ ከልጆች ጋር የሚያያዝ መሆኑ ነው የሚገርመው። ዋና ምክንያት የሚያደርጉት እንግዲህ በልጆቿ ስም ላይ ነው። የመጀመሪያ ልጇ ተይሙር አሊ ካን ሲሆን ሁለተኛው ልጇ ደግሞ ጃሃንጊር አሊ ካን ነው። በጣም የሚገርመው ነገር ሶሻል ሚዲያ ላይ ህዝቡ ያገናኘው ተይሙር የሚባለውን የመጀመሪያ ልጇን ስም ቱርክ ውስጥ የነበረ በድሮ ጊዜ የነበረ ታጋይ ወይም የእስልምና ሰባኪ የነበረውን ተይሙር የሚባለውን ዋሪየር የሱ ስም ነው በማለት ነበር ያጣጣሉት። ሰይፍንም ከሪናንም ጭምር ነው አብረው የወቀሱት። ግን በአንድ ኢንተርቪው ስትናገር ከሪና እንዳለችው ከሆነ ለኢንዲያን ኤክስፕሬስ ጋዜጣ በሰጠችው ኢንተርቪው ተይሙር የሚለውን ስምኛ ልናወጣ የቻልንበት ትልቁ ምክንያት ድሮ ሰይፍ አንድ ጓደኛ ነበረው፣ ከጓደኝነትም በላይ ደግሞ ጎረቤቱ ነበረ። ያ ልጅ ደግሞ ስሙም ተይሙር ነበረ። ሰይፍ ደግሞ ከድሮም ልጁንም በጣም ይወደዋል ጓደኛውን፣ እንዲሁም ስሙንም በጣም ይወደው ነበረ እና ባረገዝኩኝ ሰዓት ሁል ጊዜ የሚለው አንድ ቃል ነበረ፣ የምንወልደው ልጅ ወንድ ከሆነ ስሙን ተይሙር እንለዋለን፣ ምክንያቱም የመጀመሪያ ልጄ ብቻ ሳይሆን ጓደኛ ይሆናል ይለኝ ነበረ ብላለች። የተይሙር ነገር እንኳን እንደዚህ ከሆነ ቢታል